ዋጣ 3 ጉርስ ነው የሚጎረስልን ጉረሰው ስመኝሽ ናት እማዬ ምነው የተፈጠረ ችግር አለ እንዴ? እማዬ የት ናት? የለችም። ትንሽ ቆይታለች ከወጣች። ምነው ደህና አይደለሽም? እሺ የት እንደሄደች አታውቂም? አላየኋትም ግን እሺ ዛሬ ደግሞ ምን ተፈጥሮ እንደዚህ የምትንጫጩት? ብርቱካን ለራሴ በጣም ተበሳጭቻለሁ። አንቺ ደግሞ አትጨመሪብኝ። እንደ ዘንድሮ ነገሮች ጠሞብኝ ያውቁ። በዚህ ከቀጠልኩ ደግሞ ወደቂ የማይቀር ዙፋን እኮ እውነቱን አወቀች ማለት በቃ ከዚህ ቤት መባረር የማይቀር ነው። ስለዚህ ምንድን ነው የማደርገው? እሷን በረጅም ገመድ ነው ማሰር ያለብኝ። እሷ እውነቱን ለማወቅ ስትዳክር እኔ ያኔ ትንሽም ቢሆን መተንፈሻ ጊዜ ያገኛለሁ። ሄሎ ስመኝሽ። አቤት ብርቱካን፣ እንዴት ነሽ? ጠፋሁብሽ አይደል? አዎ ጠብቂኝ፣ ነገሮችን ላመቻች አልሽኝ፣ ግን አንቺ የመስቀል ወፍ ነው የሆንሽብኝ። ምን እባክሽ፣ እዚህም እኮ ነገሮች እንዳሰብኳቸው እየሄዱልኝ አልነበረም። ለዛ ነው እኔ የምልሽ ስመኝሽ፣ የድሮ ፎቶ ይኖርሻል እንዴ? አዎ፣ ግን ለምን ፈለግሽው? ያው ዙፋን እንድታዩ ማለት ያው ነገሮችን ቀለል ለማድረግ። እንደሱ ከሆነ የት ላቀብልሽ? ሰዓቱን ጊዜውን ደውዬ አሳውቅሻለሁ። ይገርማል። በዚህ ፍጥነት ታገኘዋለሽ ብዬ አላሰብኩም ነበር። እንዴ ምን አባሽ ተፈጫለሽ ደግሞ እዚህ? ሂጂ ግቢ በእናትሽ። አሪፍ ነው። ጎበዝ አይዞህ፣ ጎበዝ በረከት፣ ጎበዝ ጀግና፣ ጠንከር። አዎ ወንድሜ መጣች። ወንድሜ ዶክተር፣ ምንድን ነው የማየው? ወንድሜ ተሽሎት ነው? አዎ ዙፋን ወንድሜ። አዎ ተሽሎታል። አንቺ ግን ደህና ነሽ ዙፋን? እኔ ደህና ነኝ ዶክተር፣ ደህና ነኝ። ፊትሽ ግን ደህና አትመስይም። ችግር ካለ ንገሪኝና እንወያይበታለን። ምንም የተፈጠረ ነገር የለም ዶክተር። ትንሽ ፀሐዩ ከባድ ነበር። እንደዛ ከሆነ ግቢና ፊትሽን ውሃ አስነኪ፣ ከዛ ሻል ይልሻል። ልክ ነህ ዶክተር፣ እንደዛ ሳይሻል አይቀርም። ወይ ጥላው ነው መሰለኝ። ቆየሁ አይደል ዶክተር? ያንቺ ነው መሰለኝ ይሄ ወድቆብሽ። አዎ አመሰግናለሁ ዶክተር። ዛሬ የምትመጪ አልመሰለኝም ነበር። በእርግጥ ዶክተር፣ እኔም ለመምጣት አላሰብኩም ነበረ። የሚረብሸኝ ነገር ሲያጋጥመኝ ወንድሜ ልየው ብዬ ነው የመጣሁት። እንኳን መጣሽ። ታውቃለህ ዶክተር፣ ወንድሜ ሲከፋሽ፣ ሲጨንቅሽ
ማውራት የምትፈልጊው ነገር ሲኖር በማንኛውም ሰዓት እኔ ጋር ነኝ ነበረ። ስለዚህ አሁንም ልክ እንደ ድሮሽ ከወንድምሽ ጋር ጊዜ አሳልፊ። ግን አደራ የሚያስጨንቅ ነገር እንዳታወሪው። እሺ ዶክተር፣ አመሰግናለሁ በጣም። ተጫወቱ። ወንድሜ ቶሎ እንዲሻለ ነው የምፈልገው። እኔ ደግሞ እጠብቅሃለሁ። ምኞት፣ አንቺ ምኞት፣ አቤት። ውሃ ይዘሽልኝ ነይ። እሺ። በቃ አንቺ ከዚህ ቤት አልወጣም አይደለ? ምን አባሽ ዝጋሻል? ንቀት ነው። አቋሜን ነግሬሻለሁ ብዬ እኮ ነው ዝም ያልኩት። ይቅርታ፣ ስለምን አቋም ነው የምታወሪው? ስሚ፣ አንቺ የዚህ ቤት ሰራተኛ፣ እኔ ደግሞ የዚህ ቤት እመቤት ነኝ። እኔ ስፈልግ ብቻ ነው እዚህ ቤት መቆየት የምትችይው። ስለዚህ አሁኑን ኮትትሽን ይዘሽ ትወጪልኛለሽ። አልሰማሽኝም? ውጪ! ምንድን ነው በዚህ ምሽት እንደዚህ የሚያስጮህሽ? ምን ነው ጧት ስተናገር ነበር እንዴ? አሁን ምን አረጋጋሽ? ምን አገባሽ? ምኞት፣ ወደ ውስጥ ግቢ። ምን አትሆንም ታትልጅቱ? ምንም ሰራተኛ መቀየር ስለፈለኩኝ ውጪ እያልኳት። ማን ስለሆንሽ ነው አንቺ ምኞትን የምታባሪያት? ምን ማለት ነው ማን ስለሆንሽ ማለት? የቤቱ ባለቤት ስለሆንኩኝ ነዋ። ተይ እንጂ ምኞትን እኮ ወንድሜ ነው የቀጠራት። እሱ ድኖ እስኪመጣ ድረስ ደግሞ ምኞት ከዚህ ቤት ንቅንቅ አትል። አልገባኝም። ቆይ አንቺ በገዛ ቤት ባዳ እያደረግሽኝ ነው? ትሰምኛለሽ? ማላዘኑን ትተሽ ከዚህ ቤት ለመውጣት ብትዘጋጂ ነው የሚሻልሽ። አልወጣም። ለእናቴ አንዴ ቃል ስለገባውላት ነው ዝም ያልኩሽ። አስፈላጊ ከሆነ ደግሞ ቃሌን ማፍረስ እችላለሁ። ኮተትሽን ሰብስቤ ነው ማሽቀነጠርሽ። ይቺ ትወዳለች ብርቱካን። መታገሴ ነው ትልቁ ስህተት። ማደርገው ነው ያውቃለሁ። ሰይጣን እና ዙፋኔ የፈለግሽው ነገር አለ እንዴ? የሆነ ነገር ላናግርሽ ፈልጌ ነበር ምኞት። እሺ፣ ምንድን ነው? አናግሪኝ። ቅድም ብርቱካን ከዚህ ቤት እንድትወጪ ነበር ስትነግርሽ ነበር። ምኞት ትሰምኛለሽ? እኔ እንደ ታናሽ እህቴ ነው የማይሽ። እኔ ብቻ አይደለም ወንድሜም እንደ ታናሽ እህቱ ነው የሚያይሽ። ስለዚህ ማንም ከመሬት እየተነሳ መጥቶ አንቺን ሊያስወጣሽ አይችልም። እሱም ማወቅ አለብሽ። ምኞት ምን ሆነሽ ነው የምታለቅሽው? አይ እንዲሁ የሚያስብልኝ ሰው እንዳለ ሳቅ ደስ ብሎኝ። አይዞሽ እሺ ምኞቴ፣ እኔ ሁልጊዜም ከጎንሽ አለሁ። ምንም ችግር የለውም። እሺ አይዞሽ። አባዬ እኔ አልቻልኩም። በቃ ናፈቀኝ እኮ። ካላንተ እኮ የሚረዳኝ የለም። ቆይ ምን አይነት ጨካኝ ቢሆኑ ነው አንተን ከኔ ነጠሉክ? ያላንተ ማንም እንደሌለኝ እያወቁ አባዬ ፖሊሶች ያንተን ገዳይ እስኪፈልጉ ድረስ አልጠበቃቸውም።
እኔም ያንተን ገዳይ እፈልጋለሁ። ያንተን ደም እበቀልልሃለሁ። ጌታዬ የሚወደኝ ሰው ከጎኔ ስላደረክኝ በጣም አመሰግናለሁ። የሁል ጊዜ ልመኔ እሱ ነበር። ተመስገን። ቆይ ግን ስማማ ምንድን ነው የሚያዝናናክ? ምን እንደሚያዝናናክ ትናገረው? እሺ ምን ይሆንሽ ነው? ባሌ ነኝ የማጎርሰው። ምን ታፈጭብኛለሽ? ሂጂ ነው አምጪልኝ። እሺ ብርጭቆ ናታ። እሺ እባክህ ታመህም አያርምህም። አሁን በሴት ትጎርስልኛለህ? ምግብ ነው አይደል የጀመርከው? ና ልዩነት አለው የእሷ ነኝ። ና ጉረስ ጉረስ። ዋጣ እሷ ስታጎርስ ነው የሚጎረስልን። ጉረሰው ዋጣ ዋጣ። እባክህ እንዴ ቆይ ምን እያደረግሽ ነው? ምን አባሽ አገባሽ? አምጪው ነው። ቆይ ጤነኛ አይደለሽም? ሰላም የለሽም? ያምሻል? ስለኔ ሰላም አንቺ አይመለከትሽም። ገባሽ? ይልሽ አዎ ስላንቺ ሰላም ምንም አያገባኝም። ግን ደግሞ የኛን ሰላማት ብቻ አሁን ውጪልን። ውጪልን? ማን ስለሆንሽ ነው አንቺን ውጪልን የምትይኝ? ይሄ ሰውዬ እኮ ባሌ ነው፣ የልጅ አባት። እና ምን ይፈጠር? ይኸውልሽ እባክሽ እባክሽ በቃ ሴት ስለሆንሽ ተረጂኝ። እኔ በቃ አሁን ላይ አብራችሁ ሳያችሁ እበሳጫለሁ። በቃ ደስ አይለኝም። እንዴ ምን እያልሽ ነው? ቆይ እኔ እኮ አባዬ እስኪመጣ ልንከባከበው ብዬ ነው። እኔ እንድትንከባከቢ አልፈልግማ። ምን አልሽ? ይኸውልሽ በቃ ሴት ስለሆንሽ ይገባሻል። ስለምወደው እቀናለሁ። ቆይ ግን ምን አይነት ራስ ወዳድ ነሽ? እንዴ ባልሽ ምን እየሆነ እንደሆነ እያየሽ እንኳን የሚሰማሽ ስለራስሽ ስሜት ብቻ ነው? ስለሱ ምንም አያስጨንቅሽም? ለምን አትረጂኝም? ትሰሚኛለሽ? እስካሁንም ድረስ ያከበርኩሽ አባቴ ስለተቆጣኝ ነው። ከዚህ በኋላ ግን ስለምታረጊው ነገር ስለ አንዱ አልታገስሽም። አሁን ስለዚህ ውጪ። ቆይ ምንድነው የምትዩ? ይልሽ በደንብ አድርገሽ ሰምተሽኛል። ስለዚህ አሁን ቀጥ ብለሽ ውጪ። ምን አይነት አፉ ነች? እንዳለ እኮ አዝረከረከችክ። አልፈልጋት። ምን አልከኝ ቤኪ? አልፈልጋት። በቃ ቶ አንተ እርሳው፣ አትጨነቅ። አጥጣ። ታውቂያለሽ ምኞት፣ ስላንቺ ሳስብ ህይወትሽ ውስጥ ብዙ ነገር ያለ ይመስለኛል። እንዴት እንደዚህ ልትይቻለሽ? እኔ እንጃ፣ ታጋሽነትሽ፣ የዋህነትሽ፣ አስተዋይነትሽን ሳስብ ዝም ብሎ የመጣ ነገር አይመስለኝም። በእርግጥ ልክ ነሽ። አባቴ ከሞተ በኋላ ከእንጀራ እናቴና ከእንጀራ እህቴ ጋር ነበር የምኖረው። እናቴም ሆነች እህቴ
አይወዱኝም፣ በጭራሽ አያምኑኝም። ብቻ ምን አለፋሽ በጣም ነበር ህይወቴን ስቃይ ውስጥ የከተቷት። ግዴታ ህይወቴን ለማትረፍ ነበረ ከዛ ቤት ጠፍቼ የወጣሁት። ከዛ ደግሞ ጋሻ ያገኙኝ። በጣም ይገርማል። ቀላል ነገር እንዳልነበረ ማሰብ አይከብድም። ባይገርምሽ አባቴ ቤቱን ትቶልኝ ነበር ሄደው፣ ግን መብቴን ራሱ መጠበቅ አልቻልኩም። በጣም ያሳዝናል። አንቺ ግን በጣም ጎበዝና ጠንካራ ልጅ ነሽ። ተሳስተሻል። እንደውም በተቃራኒው በጣም ፈሪና ልፍስፍስ ሰው ነኝ። አረ በፍጹም፣ እንደውም በተቃራኒው በጣም ጎበዝ ልጅ ነሽ። ጎበዝማ ብሆን የአባቴን ገዳይ ህግ ፊት እገትረው ነበር። አባትሽ ተገሎ ነው እንዴ ሞታው? አዎ፣ ፖሊስ እየመረመረው ነበረ። ግን የእንጀራ እናቴና ልጇ ህይወቴን ሲሁል አደረጉብኝ። ግዴታ ራሴን ማትረፍ ስለነበረብኝ ፍቅሬን፣ ህይወቴን፣ ቤቴን፣ ሁሉ ነገሬን ትቼ ወጣሁ። የወንድሜ ነገር ዳር ያዝልኝ እንጂ እኔም ማድረግ ያለብኝን ነገር አንድ ላይ እናደርጋለን። በጣም አመሰግናለሁ ዙፋን። አንቺ በጣም ጥሩ ሰው ነሽ። አንቺ ጥሩ ስለሆንሽ ነው እኔም ጥሩ የሆንኩልሽ። እሺ ደክሞኛል አልኩሽ። አትምታኝ። ተይኝ፣ ደክሞኛል። እኔም ደክሞኛል አልኩት ነው። በጉልበት ነው? ምን ልትሆን? በጉልበት ነው? በጉልበት ነው? ከኔ ጋር ምን እኔ በጉልበት ማንስ መስሎ ነው? ነው ጭራሻቸው የተረገመች ብላ ደግሞ በህልሜ መምጣት ጀመረች። ወይኔ ፈጣሪ፣ ቆለም ድረስ ለሷ ልጅ እንደዚህ ያሰብኩ ያለሁት ምግብ አባይም እንዴ ዛሬ? ከመች ጀምሮ? ላንቺ እኮ አይደለም ያልኩት ከውሽማሽ ላረገሽው ልጅ ብዬ ነው። ዙፋን፣ የማይመስል ነገር አትናገሪ። ይሄ ልጅ የበረከት ነው። የማይመስል ነገር እየተናገርሽ ያለሽውማ አንቺ እንደሆንሽ አንቺም እኔም አውቃለሁ። አረቀስ ሰሉ ላይ እንዴትሽ ናት ትወጭበት እንዴ? አጥግቦ ባበላ ለነገሩ እዚህ ደረጃ እንኳን ያደረሰን ባልሽን መርዘሽ ገለሽው አልነበረ? ትሰሚኛለሽ? እኔ አሁን ካንቺ ጋር አፌን መክፈት ድክም ብሎኛል። ምን ነው የተፈጠረ ነገር አለ እንዴ? ነው በረከታውን እየተሻለው ሲመጣ እየተጨነቅሽ መጣሽ እንዴ? ምን ያስጨንቀኛል? ባል አይደለም እንዴ? እኔም እኮ ቶሎ ድሮ እንዲመለስልኝ እፈልጋለሁ። በዛ ላይ ደግሞ ከዛች ኤልያሲውን ኤልሳ ከምትባል ሴት ጋር ቶሎ ተለያይቶ እንዲመጣልኝ ነው የምፈልገው። ቆይ ብቻ ልጅቷ ጋር ሄደሽ ችግር አልፈጠርሽም አይደለ? እባክሽ ተይኝ አቡ፣ የማይመስል ነገር አታውሪ። ለምንድን ነው ደግሞ ቆይ እሷን ማስቸግራት? ተፈጥሮሽ ስለሆነ። ሰምኛለሽ ዙፋን፣ አትፈታተኝኝ ብዬሻለሁ። እኔ በህይወቴ እንዳንቺ የታገዝኩ እሱ የለም። አንተዛ እንዴ? አሁንስ ጭራሽ ማስፈራሪያ ማለት